በዛሬው ቪዲዮ የአብዛኞቻችሁን ጥያቄ ይመልሳል። ከጥሬ ገንዘብ ጋር ምን ያህል ገንዘብ ማንቀሳቀስ አለባችሁ? ከገንዘብ ሚኒስቴር እና ከገቢዎች ሚኒስቴር እየወጣ ያለውንም አዳዲስ መረጃ በዚህ ቪዲዮ እነግራችኋለሁ ማለት ነው። ህጉን ማወቅ፣ ህጉን መከተል በአሁን ጊዜ ብልጠት ነው ብዬ ነው የማምነው። አብዛኞቻችሁ ችላ እያላችሁት ያለውንም በዛሬ ቪዲዮ የምነግራችሁ ስለሚሆን በደንብ ተከታተሉ። ምክንያቱም በዚህ ችግር አካውንታችሁ መታገድ ብቻ ሳይሆን እስከ መታሰር ድረስ ስለሚያደርሳችሁ ማለት ነው። እንደሚታወቀው የገቢ ግብር አዋጅ ተሻሽለዋል እና የገንዘብ ሚኒስቴር ደግሞ ማብራሪያ ሰጥቶበታል በዛ ጉዳይ ላይ። እነዚህ 10 ነጥቦች ወይም 9 ነጥቦች ያለው ላይ በዛ ጉዳይ ላይ በደንብ ማብራሪያ ሰጥተዋል። ከአነስተኛ ግብር ጋር፣ ከኪራይ ጋር፣ ከካሽ ጋር በተገናኘ 9 ነጥቦችን እዚህ ጋር እዘረዝርላችኋለሁ። 9 ነጥቦች ላይ በደንብ ማብራሪያ ሰጥቷል ማለት ነው። እናም በዋናነት እየተነገረ ነገር ያለ አንድ ነገር ምንድነው? እናም በደንብ ማብራሪያ አሁን ላይ የተሰጠ ምንድነው? በየ3 ወሩ የሚከፈለው ላይ ነው ማለት ነው። ማለትም ግብራችሁን በየአመቱ መጨረሻ የምትከፍሉ የነበራችሁ ነጋዴዎች አሁን ላይ በየ3 ወሩ መክፈል ተጀምሯል ማለት ነው። ስለዚህ ሙሉ መረጃውን አሁን ላቀርብላችሁ። ስለዚህ ይህንን በደንብ እንድታዳምጡኝ እፈልጋለሁ። ሙሉውን አንድ ነገር ሳልቀንስ ሙሉውን ማብራሪያ ልንገራችሁ ማለት ነው። በ2018 ማለትም 2025 ግብር ዓመት በየ3 ወሩ የሚከፈል ቅድመ ግብር የጊዜ ሰሌዳ ይፋ ተደርጓል ማለት ነው። አንደኛው መረጃ ይህ ነው። ይህንን ጉዳይ አጠር አድርጌ ልንገራችሁ፣ ከዛ ደግሞ እናንተ ሙሉ እንድታነቡት እነግራችኋለሁ ማለት ነው። የመጀመሪያው ሩብ ዓመት የሚከፈለው ከየካቲት 1 እስከ የካቲት 30 ይሆናል። ከሐምሌ 1 እስከ መስከረም 30 የተቀነሰ 3% ቅድመ ግብር ዊዝሆልዲንግ በዚህ ወር የሚከፈል ክፍያ ላይ ተቀናሽ ይደረጋል ማለት ነው። በሁለተኛው ሩብ ደግሞ የሚከፈልበት ከግንቦት 1 እስከ ግንቦት 30 ነው። ከጥቅምት 1 እስከ ታህሳስ 30 የተቀነሰውን 3% ማለትም ዊዝሆልዲንጉ በዚህ ወር የሚከፈልበት ክፍያ ላይ ተቀናሽ ይሆናል ማለት ነው። የሶስተኛው ሩብ ላይ ደግሞ ከመጣችሁ ከነሐሴ 1 እስከ ነሐሴ 30 ይሆናል። ከጥር 1 እስከ መጋቢት 30 የተቀነሰው 3% ቅድመ ግብር ዊዝሆልዲንግ በዚህ ወር ይቀነሳል ማለት ነው። ሌላኛው በ2019 ከሐምሌ 1 እስከ ጥቅምት 30 አጠቃላይ 2018 ግብር ዓመት የትርፍ ግብር ቀድመው የከፈሉትን በመቀነስ ቀሪውን ይከፍላሉ። በትርፍም የተከፈለ ካለ ተመላሽ ይጠየቃሉ ማለት ነው። ስለዚህ ይህንን ነገር ያው እስከ ሰኔ 30 እስካሁን እያሳወቃችሁ የነበራችሁ፣ እየከፈላችሁ የነበራችሁ፣ እየዘጋችሁ የነበራችሁ ይህንን ትጠቀማላችሁ ማለት ነው። አሁን ይህ ላይ የገቢዎች ሚኒስቴር በደንብ ማብራሪያ ሰጥቶበታል። በዚህ ጉዳይ ላይ ማለትም ሰፋ ያለ ማብራሪያ እየፈለጋችሁ ከሆነ 3 እያላችሁ ኮሜንት አድርጎልኝ፣ በመቀጠል ደግሞ ሊንክ አስቀምጥላችኋለሁ። በዛ ሊንክ ገብታችሁ 3 ብላችሁ ከላቃችሁልኝ ምን ይመስላል ምን ይላል የሚለውን እልክላችኋለሁ ማለት ነው። አንደኛው መረጃው ይህ ነው። ሁለተኛ ላይ ከባንክ ጋር ነው። አሁን ላይ ባንክ ላይ ትናንትና አንድ ኤስኤምኤስ ደርሶ ነበርና ምን ይላል? ባንኩ ወይም ደግሞ ንግድ ባንክ ልትሉ ይችላላችሁ፣ አዋሽ ባንክ፣ ይህ ከገንዘብ ሚኒስቴር የወጣ አዲስ ህግ ነው። እሱንም አታች አደርግላችኋለሁ። በሁለተኛ የወጣው ምንድነው? ፋይዳ አይዲያችሁን በደንብ እንድታደርጉ ምንድነው አታች እንድታደርጉ እየተባለ ነው ማለት ነው። ስለዚህ አዋሽ ባንክ፣ ንግድ ባንክ፣ አብሲኒያ፣ ሁሉም ባንኮች ኢቭን ዘመን ባንክም አሁን መጣችሁ ደንበኞቻችን ቶሎ ዲጂታል አይዲያችሁን አታች አድርጉልን እያለ ነው። ያለበለዚያ አካውንታችሁ ሊታገድም ስለሚችል ማለት ነው። ስለዚህ በምትችሉት አቅም ፋይዳ አይዲያችሁን ካላወጣችሁ ፋይዳ አይዲያችሁን አውጡ። ከዛ በኋላ ምን ታደርጋላችሁ? ከድርጅታችሁ ሊሆን ይችላል ኤኒቲንግ ጀስት እነሱ የሚፈልጉት እናንተ መኖራችሁን ማለት ነው ለስርቆት ለምን ለመከላከል ስለሚረዳቸው ባንኮችም ማለትም መንግስትም ለመቆጣጠር ስለሚረዳው ፋይዳ አይዲያችሁን አታች አድርጉ እያለ ነው ማለት ነው። ስለዚህ ፋይዳ አይዲያችሁን አታች ያላደረጋችሁ ነጋዴዎች ካላችሁ አታች እንድታደርጉ ነው ማለት ነው። በሶስተኛው ላይ ነጋዴን በተመለከተ ነው። እስከዛሬ ሲንቀሳቀስ የነበረው አካሄድ አለ። ማለትም አብዛኛው ነጋዴ እንደፈለገ ገንዘቡን ያንቀሳቅሳል፣ እንደፈለገ በራሱ አካውንት ይጠቀማል። እናም ይህንን ነገር በማድረጉ ትልቅ ችግር እየመጣበት ነው ማለት ነው። ማለትም ንግዱን እንደ ንግድ ማንቀሳቀስ አለበት፣ የግሉን እንደ ግል ማንቀሳቀስ አለበት ማለት ነው። በሶስተኛው ላይ በገቢ ግብር አዋጅ ማሻሻያ ላይ በደንብ ማብራሪያ የገንዘብ ሚኒስቴር ሰጥቶበታል ማለት ነው። ማለትም በእነዚህ ጉዳዮች ላይ የገንዘብ ሚኒስቴር በደንብ ማብራሪያ እንድትሰጥልን ብለው ጠይቀውት ነበርና የገንዘብ ሚኒስቴር በደንብ አብራርተዋል ማለት ነው። ከነዚህም ዋና ዋና ነጥቦቹን እጠቅስላችሁና እናንተ ደግሞ በደንብ እንድታነቡት እናደርጋለን ማለት ነው። አንደኛው የአማራጭ አነስተኛ ግብር አፈጻጸም እንዴት ነው የሚለው ላይ በደንብ ማብራሪያ ሰጥተዋል ማለት ነው። ማለትም እየተናፈሰ
ያለው እየተወራ ያለውን ካዳመጣችሁት 2.5% የሚባል አለ ማለት ነው። ማንኛውም ድርጅት አላተረፍኩም አይልም። 2.5%ን ያክል ከካፒታሉ ሊሆን ይችላል ከሴልሱ መክፈል ይኖርበታል በአመት መጨረሻ ላይ የሚባል ነገር አለ ማለት ነው። ይህንንም በደንብ ማብራሪያውን መልክላችሁ የምታነቡት ይሆናል። ሌላኛው የትርፍ ድርሻ ላይ ተፈጻሚ የሚሆኑ ታክሶች አሉ። እነሱንም በደንብ ማብራሪያ ሰጥቶበታል ማለት ነው። በሶስተኛው የሂሳብ ሰነዳችሁ ምን መምሰል አለበት የሚለውን በዚህ ጉዳይ ላይም በደንብ ማብራሪያ ሰጥቶበት ኦኬ እንደዚህ መሆን አለበት፣ እንደዚህ ማድረግ አለባችሁ፣ እንዲህ መጻፍ አለባችሁ ተብለዋል። ሌላኛው አማራጭ አነስተኛ ግብርና የገቢ ግብር ላይ እፎይታ የሚያገኙትን ነገራቶችን በደንብ ገልጾበታል ማለት። ከጥሬ ገንዘብ ጋር ምን ያህል ገንዘብ ማንቀሳቀስ አለባችሁ የሚለውንም በዚህ ጉዳይ ላይ በደንብ ማብራሪያ ሰጥቶበታል። አንድ ድርጅት በጥሬ ገንዘብ ከሆነ ምን ያህል ነው በካሽ ማንቀሳቀስ ያለበት የሚለውንም በዚህ ጉዳይ ላይ በደንብ ማብራሪያ ሰጥቷል ማለት ነው። ስለዚህ በሶስተኛው ይህ ነው የሚሆነው ማለት ነው። ይህንንም የምትፈልጉ 9 እያላችሁ ኮሜንት አድርጉ። ባዮ ላይ ወይም ደግሞ ሊንክ አስቀምጥላችኋለሁ። በሊንክ እየገባችሁ ላኩልኝ፣ ከዛ መልስላችኋለሁ። ያው የናሽናል አይዲን በተመለከተ ይህንን ይመስላል። ስለዚህ ያው ቲክቫህ ላይ ተለቋል ማለት ነው። እዛ ላይ ገብታችሁ ማንበብ በመጀመሪያ ትችላላችሁ። ለምንድን ነው የድርጅትም ሊሆን ይችላል አዲስ ንግድ ፍቃድን ለማውጣት እያሰባችሁ ከሆነ ሊሆን ይችላል፣ ወይም ደግሞ አካውንቶቻችንን ለምንድን ነው አታች ማድረግ ወይም ደግሞ ናሽናል አይዲ የሚያስፈልገው ብላችሁ እየጠየቃችሁ ከሆነ ምንም አይነት ኮራፕሽን ወይም ደግሞ ስርቆት ወይም ማምለጥ ወይም ምንም አይነት ነገር ካጋጠመ በምንም አይነት ወይ እናንተን ኮንትሮል ለማድረግ ነው፣ ለመቆጣጠር ቼክ ለማድረግ ነው ማለት። ስለዚህ አሁን ላይ እነሱም ቼክ ለማድረግ ኤቭሪቲንግ አንድ ቦታ ላይ ለማድረግ ፕላን እያደረጉ ስለሆነ ለዛም ነው ይህንን አታች አድርጋችሁ እንድታንቀሳቀሱ እየተፈለገ ያለው ማለት ነው። ስለዚህ ማውጣታችሁ ናሽናል አይዲ ግዴታ ነው። እንዳልኳችሁ ህጉንም ተከትላችሁ መሄድ ግዴታ ነው ማለት ነው። ሌላ በስተመጨረሻ እንደምነግራችሁ ነገር ምንድን ነው ህጉን ማወቅ፣ ህጉን መከተል በአሁን ጊዜ ብልጠት ነው ብዬ ነው የማምነው። ማለትም ህጉን የሚከተል ሰው፣ በህጉ የሚመራና በህጉ የሚሄድ ሰው ውጤታማ ይሆናል ማለት ነው። ለዛም ነው እኔ መጥቼ እዚህ ማወራችሁ፣ እዚህ መጥቼ ለእናንተ የምነግራችሁ ህጉን እንድታውቁት፣ አሁን ላይ ምን እየተከናወነ ነው፣ ምን እየተደረገ ነው የሚለው ነው ማለት ነው። አሁን ላይ 3 ነጥብ 4 ነጥብ ነው የነገርኳችሁ። ነገር ግን በጣም ብዙ ነጥቦች አሉ። ከገቢ ግብር ጋር፣ ከሰራተኛ ጋር፣ ከዊዝ ሆልዲንግ ጋር፣ ከቫት ጋር፣ ከተለያዩ አይነት ነገራቶች እየወጡ ያሉት ማለት ነው። ነገር ግን አሁን ላይ እናንተ መመልከት ያለባችሁ እነዚህ 3ቱን ብቻ ነው ማለት ነው። እነዚህ 3ቱን ነጥቦች በደንብ ካወቃችሁ፣ በደንብ ህጉን ከተከተላችሁ፣ በደንብ ካነበባችሁ በእርግጠኝነት ለእናንተ የሚጠቅማችሁ ነው ማለት ነው። ለዛም ነው ነጋዴ ብትሆኑ፣ ሰራተኛ ብትሆኑ፣ ተማሪ ብትሆኑ እነዚህን 3 ነጥቦች ግዴታ ማወቅ መቻል አለባችሁ። በአሁን ጊዜ እናንተን አይመለከታችሁም የሚባል ነገር የለም ማለት ነው። ሁሉም ነገር አፌክት ስለሚያደርጋችሁ በምትችሉት አቅም መከታተል፣ ማየት፣ ማዳመጥ የእናንተ ግዴታ ነው ማለት ነው። ለዛም ነው አይመለከተኝም የምንለው ነገር እናንተን አታክ ያደርጋችኋል። አሁን ምን ሆነ ባጭሩ ልንገራችሁ፣ አንድ ታሪክ ልንገራችሁ፣ ከዛ በኋላ እንዘጋዋለን። በቅርብ ጊዜ ነበር ንግድ ፍቃድ ያወጣው። ካወጣ በኋላ በዛ ንግድ ፍቃድ ሌላ ሰው እንዲሰራበት ሰጠ ማለት ለምሳሌ አከራየውን በል ወይም ደግሞ እንደፈለገ ቤተሰቦቹ ናቸው እንደፈለጉ እንዲያደርጉ ፈቀደላቸው። በሚፈቅድላቸው ጊዜ እነሱ ሰርተው የሆነ ጊዜ መጥተው ቫት አስመዘገቧቸው። ቫት ካስመዘገቧቸው በኋላ በሚሰሩበት አሁንም እንደ ኖርማል እንደነበረ በሚሰሩበት ጊዜ ደረሰኝ ሳይቆርጡ ተገኙ ማለት ነው። በዛን ጊዜ ትልቅ ቅጣት መጣባቸው። ደረሰኝ ያለማሳተማቸው ሌላ ችግር አመጣባቸው ማለት ነው። ምን ሆኑ? እነዚህ ግለሰቦች ተቀጡ። እናም አስጠየቃቸው ማለት ነው። ሲያስጠይቃቸው እሱ ግለሰብ ተጠራ። ከዛ በኋላ እርምጃ በሱ ተወሰደ ማለት ነው። ምን ልሏችሁ ነው? በእናንተ ያለ ነገር፣ በስማችሁ ያለ ነገር እናንተን አፌክት ያደርጋችኋል ማለት ነው። ለዛም ጥንቃቄ ማድረግ ያለባችሁ ለማን ነው የምትሰጡት? እየተከታተላችሁት ነው ወይ? እናንተ የምትሰሩበት እናንተ እየሰራችሁበት ነው ወይ የሚለው ነገር በደንብ ማተር ያደርጋል ማለት ነው። አያገባኝም የምትሉት ነገር በእናንተ ስም ከሆነ ያስጠይቃችኋል፣ ከተጠያቂነት አያድናችሁ ማለት ነው። እነሱም ቢሰሩ ዞሮ ባለቤቱ እናንተ ናችሁ። ለዛ በደንብ ህጉን ማወቅ ለምን እንደሚጠቅማችሁ እየነገርኳችሁ ማለት ነው። ህግን ማወቅ፣ ህግን መከተል በአሁን ጊዜ ወሳኝ ነገር ነው። ያለበለዛ ችግር ወደ እናንተ ይመጣል። ችግር እየሮጠ ወደ እናንተ ይመጣል። ለዛም በደንብ ህጉን ወቁ፣ በደንብ አንብቡ፣ በደንብ ስሩ። ከዛ በኋላ ምንም አይነት ችግር አይመጣባችሁ። ስለዚህ ከተመቻችሁ ይህንን አካውንት ሰብስክራይብ እያደረጋችሁ እንደግ፣ አንድ ላይ ተያይዘን ወደፊት እንበል። ይህንን መረጃዎች ትጠቀሙበታላችሁ ብዬ ስላሰብኩኝ ያመጣሁላችሁ። ሰላማችሁ ይስፈን። ቻው።